ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ሰዎች፣ ይህ አጀብ ቲዩ ነው። አጀብ የሚያስብሉ ክስተቶችና ታሪኮች የሚቀርብበት የዩቲዩብ ቻናል ነው። ዓለማችን እጅግ ብዙ የሚገርሙና የሚደንቁ ባህሎችና ልማዶች ያሏት ናት። ከነዚህ መካከል አንዷ የትዳር አጋርን ከመምረጥ ባሻገር በትክክል የመግዛት ባህል መኖሩን ብነግራችሁስ? አዎ የሚገርም ቢሆንም የትዳር አጋር በገበያ ላይ የሚገኝበት አገር አለ። ይህ የትውፊትና የንግድ ፍቅር ያልተለመደ ድብልቅ የሚታይበት ቦታ የት እንደሆነ ልንገራችሁ። ዛሬ አጀብ የሚያስብል ታሪክ ይዤላችሁ መጥቻለሁ። የሚያስደንቀው የህንድ የሙሽራ ገበያ የዛሬው የአጀብ ቲዩ ልዩ መርሃ ግብራችን ነው። ለዚህም አስደናቂ ታሪክ ጆሮአችሁንና ልባችሁን አዘጋጁ። የገበያው አመጣጥና ዓላማ። በህንድ ቢሃር ግዛት ውስጥም ከ700 ዓመታት በላይ ያስቆጠረው ልዩ የባለ ገበያ ይገኛል። ይህ ገበያ ሳውራት ሜላ ወይም ላባጋቺሂ እየተባለ የሚጠራ ሲሆን በአመት አንድ ጊዜ ብቻ የሚቆም ከመሆኑ በላይ ለ9 ቀናት ያህል ብቻ እንደሚቆይ ከኤዲት ሴንትራል ድረገጽ ያገኘነው መረጃ ያመለክታል። ይህ ያልተለመደ ገበያ በቢሃር ግዛት ማድዋኒ በተባለ አካባቢ በሚገኝ የፒፓል ዛፎች ስር የሚካሄድ ሲሆን በየአመቱ በሺዎች የሚቆጠሩ ሰዎችና ወንዶች ሚስት የምትሆናቸውን ሴት እስከምትመርጣቸው ድረስ እዚያ በመሆን ይጠባበቃሉ። በህንድ የልጅ ሊያሳየን አልቻለም በሚል ልጃቸውን በ50 ሚሊዮን ሩፒ የከሰሱ ወላጆች ጉዳይም በህንድ ተመዝግቦ ይገኛል። ይህ በሌላ ጊዜ እንመጣበታለን። ታሪካዊ ዳራና የሴቶች ምርጫ። ይህ ያልተለመደ የባል ገበያ በራጃ ሃሪ ሲንግ የካርናት ስርወ መንግስት ዘመን ከ700 ዓመታት በፊት እንደተጀመረ ይነገርለታል። የገበያው ዋና ዓላማ ሴቶች ለራሳቸው ይበልጥ ተስማሚ ነው ብሎ ያመኑበትን ባል በነጻነት እንዲመርጡ ለማስቻል ነው። ይህ የሚያሳየው ገበያው ከጥንት ጀምሮ የሴቶችን ምርጫ የማክበር ገጽታ እንደነበረው ቢሆንም የትዳር አጋር መግዛት የሚለው ጽንሰ ሐሳብ እጅግም አስደናቂ ያደርገዋል። የባል ዋጋና ተፈላጊነት። በዚህ ገበያ ውስጥም ለእያንዳንዱ ወጣት ባል የመሆን እጩ የሚቆረጥለት ዋጋ አለ። ይህ ዋጋ የሚወሰነው በትምህርት ደረጃ፣ በቤተሰቡ የኑሮ ሁኔታና በማህበራዊ ደረጃ ላይ በመመርኮዝ ነው። የቢሃራ ባህላዊ የሙሽራ ገበያ መረጃዎች እንደሚያመለክቱት ኢንጂነሮች፣ ዶክተሮችና የመንግስት ሰራተኞች እጅግ በጣም ተፈላጊ የሙሽራ እጩዎች ሲሆኑ ወጣቶቹም እንዲሁ ተወዳጅ እንደሆኑ ይነገርለታል። ይህ የሚያሳየው ገበያው በዘመናዊ ዓለም ውስጥ እንኳን ሙያና ትምህርት ለትዳርስ ምን ያህል ዋጋ እንዳላቸው ነው። የቤተሰብ ሚናና የጥሎሽ ጉዳይ። ምንም እንኳ ሴቶች ባል የሚመርጡበት ገበያ ቢሆንም በባል መረጣና ግዢ ላይ ከሙሽሪት ይልቅ ለቤተሰቦቿ ምርጫ ቅድሚያ እንደሚሰጥ ተነግሯል። ቤተሰቦች ጥሩ ልምድ ያለውና በተመጣጣኝ ዋጋ የሚገኝ ባል በማመዛዘን ምርጫቸውን ያደርጋሉ። አንዱ አስገራሚ ገጽታ ደግሞ የጥሎሽ ጉዳይ ነው። ምንም እንኳን ጥሎሽ በህንድ ውስጥም በይፋ ህገወጥ ቢሆንም አሁንም ግን ወጣትና ብቁ የሆኑ ወንዶች ከሙሽሪት ቤተሰብ ከፍተኛ ጥሎሽ እንደሚጠይቁ ይነገርለታል። ይሁን እንጂ የሙሽራው ገበያ ዋነኛ ዓላማ ይህንኑ የጥሎሽ አሰራር ለማስቀረት ያለመ ነው ተብሏል። ይሄም ገበያ በህንድ ውስጥ ያለው የጥሎሽ ችግር ለመቅረፍ እንደ አንድ አማራጭ ሆኖ ያገለግላል ማለት ይቻላል። የሚስት ገበያ። ከዚህም በላይ በህንድ ውስጥም የባል ገበያ እንዳለ ሁሉ የሚስት ገበያ መኖሩም ያስገርማል። ለምሳሌ በህንድ ሀውዳቲ ውስጥ የሚገኘው የሙሽሪት ገበያ ሴቶች እንደ ብቃታቸውና የቤት ስራ ችሎታቸው ተገምግመው በተለያየ ዋጋዎች ይሰጣሉ፣ ከዚያም ያገቡታል። እንግዲህ የአጀብ ቲዩ ተከታታዮቻችን የዛሬ የጉዟችን መዳረሻ የህንድ የሙሽራ ገበያ ይሄንን ይመስል ነበር። የትውፊትና የባህል የዘመናዊነትን ድብልቅ የሆነው ይህ ልዩ ስርዓት የትዳር ትርጉም በሌላ መልክ እንድናይም ያደርገናል። ከብዙ መቶ ዘመናት በፊት ተጀምሮ እስከ ዛሬ ድረስ በዘመናዊ ዓለም ውስጥ መቀጠሉ እጅግ የሚደንቅና ለዓለም ብዙ የሚያስተላልፈው መልእክት ያለው ነው። ታዲያ ይህን ታሪክ ስትሰሙ ምን ተሰማችሁ? የትኛውን ገጽታስ ይበልጥ አስደነቃችሁ? አስተያየታችሁን በኮሜንት ስፍራው አስቀምጡልን። በሌላ አጀብ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።